የትግራዩ ፕሬዝዳንት አዲስ አበባ ገቡ። አድግራት በጠላቶች ልትወድቅ ጫፍ ላይ ነች። ዶክተር ደብረጽዮን ገብረሚካኤል ኤርትራ የሆነችበት ምክንያት ይፈርሳል ዳውቄን ዳንኤል ክብረት ተናገሩ። ምርጫው በትግራይ ክልል ካልተካሄደ በአዲስ አበባ እወዳደራለሁ ባይቶና። ሰላም ውድ የዛታ ሚዲያ ቤተሰቦች፣ እነዚህና ሌሎች መረጃዎችን ይዘን ቀርበናል። እስከ ዝግጅቱ ፍጻሜ አብራችሁን ቆዩ ያልን ቪዲዮን ላይክ በማድረግ ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ከፌዴራል መንግስት ጋር ለመወያየት አዲስ አበባ ገቡ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ ትናንት ከመቀሌ ተነስተው አዲስ አበባ ገብተዋል። ፕሬዝዳንቱም ከፌዴራል መንግስት ጋር ለሚደረገው ውይይት ልኡካን ቡድኑ እየመሩ አዲስ አበባ ማቅናታቸው የትግራይ ጊዜያዊ አስተዳደር ቢሮ ባወጣው አጭር መግለጫ አስታውቋል። ቢሮም ትናንት ከሰዓት በኋላ በይፋዊ ማህበራዊ ትስስር ገጹ ላይ ያወጣው መግለጫ እንደሚያመለክተው የጉብኝቱ ዓላማ ከፌዴራል ባለስልጣናት ጋር በአጠቃላይ ጉዳዮች ላይ ለመወያየት ነው። ይሁን እንጂ መግለጫው ስለ ውይይቱ ዝርዝር አጀንዳ ሆነ ሌተናንት ጀነራል ታደሰ ወረደ የሚያገኟቸው የፌዴራል መንግስት ስራ ኃላፊዎች ማንነት አልጠቀሰም። ጉብኝቱ የሚከናወነው በትግራይ ለሁለት ዓመታት ያህል የዘለቀው ጦርነት ያበቃበት የፕሪቶሪያው ስምምነት ከተፈረመ 3 ዓመቱን በያዘበት እንዲሁም በሰሜን ኢትዮጵያ ያለው ፖለቲካዊና የጸጥታ ሁኔታ አሁንም እርግጠኝነት በጎደለው ሁኔታ ላይ ባለው ወቅት ነው። ምንም እንኳን ስምምነቱ መሰረታዊ አገልግሎቶች መልሶ መጀመርን እና የክልሉ ጊዜያዊ አስተዳደር መመስረትን ጨምሮ ዋና ዋና ተነሳሽነቶች በዝርዝር ቢያስቀምጥም የነዚህን ተግባራዊ አፈጻጸም ግን አሁንም ወጥ ባልሆነ መንገድ ላይ ይገኛል። በመቶ ሺዎች የሚቆጠሩ ሰላማዊ ሰዎች መፈናቀል፣ በምዕራብ ትግራይ እስካሁን እልባት ያላገኙ አለመግባባቶች መቀጠላቸውና በክልሉ ከኢፌዴሪ መከላከያ ሰራዊት ውጭ ሌሎች የታጠቁ ኃይሎች መኖር አሁንም ድረስ ምላሽ ከሚሹ ዋና ዋና ጉዳዮች መካከል ይጠቀሳሉ። ይህን ዘገባ እስከተጠናከረበት ጊዜ ድረስ የትግራይ ጊዜያዊ አስተዳደር ቢሮም ሆነ የፌዴራል መንግስት ባለስልጣናት ስለ ውይይቱ ዝርዝር ይዘትና ስለሚጠበቁ ውጤቶች የሰጡ ተጨማሪ ማብራሪያ የለም። አድግራት በጠላቶች እጅ ልትወድቅ ጫፍ ላይ ነች። ዶክተር ደብረጽዮን የፕሪቶሪያው ስምምነቱ ይፈረማል ተብሎ በሚጠበቅበት ኖቬምበር 2 ደብረጽዮን በቦታው ያለው ሁኔታ ምን ያህል አደገኛ እንደሆነ የሚገልጽ ሌላ መልእክት ላኩ። ሰላም አድግራት በጠላቶች እጅ ልትወድቅ ጫፍ ላይ ነች። የግጭት ማቆም ስምምነት ዛሬም መፈረም ከተቻለ ጥሩ ነው። ካልሆነም እንዴት መከላከል እንደምንቀጥል ስትራቴጂካዊ ውሳኔዎችን ዛሬ ማታ ወስነን ተግባር እንጀምራለን። ክስተቱም በኋላ ምንም አይነት ማስተካከያ ቢደረግም ፕሪቶሪያ በአመራሩ ዘንድ እንደ ህዝብ ግንኙነት ስራ አልታየም ነበር። ትግራይ ከዚህም በኋላ ልትሸከሙ የማትችለው ጦርነት ለማስቆም የትግራይ ሙከራ ነበር። በኋላ ላይም በትግራይ በተሰጡ ብዙ አስተያየቶች አብዛኛው ጊዜ በህጋዊነት ሹክቻ ውስጥ ባሉ ሊቃን የሚመሩት ልኡካን ቡድኑ ምዕራብ ትግራይ አሳልፎ ለመስጠት እንደፈለገ ወይም ህገ መንግስታዊ ድንበር ጥያቄዎችን እንደተወ ይናገራሉ። የሆነ ግን ይህ አይደለም። በመጨረሻዎቹ ሰዓታት ለመፈራረም የተቃረበው በፌዴራል ወገን ነበር። እነሱም ከጠንካራ አቋም በመነሳት ይደራደሩ ነበር። በ11ኛው ሰዓት የፌዴራል ልኡካኑ ቡድን ወደፊት የሚቋቋሙ ጊዜያዊ አስተዳደር በምዕራብ ትግራይና በራያ ላይ ስልጣን እንዳይኖሩ የሚያደርግ ቃል ለማስገባት ሞክሮ ነበር። ለትግራይ ወገን ይህ አንቀጽ በፖለቲካዊ መልኩ ተቀባይነት የሌለው ነበር። ትግራይ ወይ ጥያቄዋን እንድትተው ወይም ደግሞ ከድርድሩ እንድትወጣ የሚያስገድድ ነበር። ያ ቃል በስምምነቱ ውስጥ ቢቀጥል ኖሮ ንግግሩ የመክሸፍ እድሉ ሰፊ ነበር። ስምምነቱ የዳነው በአመቻቹ ጣልቃ ገብነት በቀድሞ የኬንያው ፕሬዝዳንት ኡሁሩ ኬንያታ እና በወሳኝነት በጠቅላይ ሚኒስትር አብይ አህመድ ነበር። አብይ ስምምነቱን ለማዳን ማገዛቸው ለአንዳንድ ትርክቶች የማይመች ሊሆን ይችላል። ነገር ግን እውነታው ይህ ነው ሲሉ አቶ ጌታቸው ረዳ ትናንት ኢትዮጵያን ፕሪቶሪያ ስቶፕድ ዘ ዋር ፖለቲክስ ኢዝ ኢምፐሪሊንግ ዘ ፒስ በሚል ካወጡት ጽሁፍ ካጋራው የተወሰደ። ኤርትራ የሆነችበት ምክንያት ይፈርሳል ዳውቄን ዳንኤል ክብረት ኤርትራ እየተገነጠለችው ኢትዮጵያ የባህር በር እንድታጣ ታስቦ ነው። የኢትዮጵያ የባህር በር ስታገኝ ኤርትራ የሆነችበት ምክንያት ይፈርሳል። ኤርትራ እንድትሆን ያደረጋት መነሻውና ሌሎች ሀገራትም የተቀበሉት ኢትዮጵያን የባህር በር እንዳታገኝ ነው። ልክ ኢትዮጵያ የባህር በር ካገኘች ኤርትራ ምን ታደርገዋለች በማለት ዳውቄን ዳንኤል ክብረት ተናግረዋል። ምርጫው በትግራይ ክልል ካልተካሄደ በአዲስ አበባ እወዳደራለሁ ባይቶና። በትግራይ ክልል ሲንቀሳቀስ የቆየው ተቃዋሚው ባይቶና ፓርቲ በመጪው ግንቦት በሚደረገው አገራዊ ምርጫ ለመሳተፍ ዝግጅት እያደረገ መሆኑ ዋዜማ ዘግባለች። ፓርቲው በትግራይ ክልል ምርጫ ካልተካሄደ በአዲስ አበባ ከተማ ለመወዳደር ወጥኖ እየተንቀሳቀሰ እንደሆነ ተረድተናል ብላለች። ፓርቲው በአማራ ክልል እና በአፋር ክልሎች የመወዳደር ውጥን ያለው ቢሆንም ሆኖም በሁለቱ ክልሎች በምርጫ ለመሳተፍ አስቻይ ሁኔታ የለም ብሎ እንደሚያምን መረዳት ተችሏል። ፓርቲው በትግራይ ክልል ምርጫ ማካሄድ በሚቻልባቸው ሁኔታዎች ላይ ከብሔራዊ ምርጫ ቦርድ ጋር ንግግር መጀመሩም ተዘግቧል። የሰሜን ኢትዮጵያ ጦርነት ተከትሎ የፓርቲው ፍቃድ ተሰርዞ የቆየ ሲሆን በሚያዝያ ወር 2016 ዓ.ም ግን ፓርቲው በአገር አቀፍ ደረጃ ለመንቀሳቀስ የሚያስችለው ፍቃድ እንዳገኘም ይታወሳል።
ህንድ በኢትዮጵያ የዳታ ማዕከል ልትገነባ ነው። ህንድ በአዲስ አበባ በሚገኘው ኢትዮጵያ ኤምባሲ ውስጥ ዘመናዊ የዳታ ማዕከል ለመገንባት ከስምምነት ላይ መድረሷን ተዘግቧል። አገራቱ ስምምነት ላይ የደረሱት ህንድ ጠቅላይ ሚኒስትር ነሬንድራ ሞዲ ባለፉት 2 ቀናት በኢትዮጵያ በነበራቸው ይፋዊ የስራ ጉብኝት ወቅት ነው። የስምምነት ሁለት ሀገራት በቴክኖሎጂና በዲጂታል መሰረተ ልማት ያላቸው ትብብር ወደ ላቀ ደረጃ ያሻግረዋል ተብሎም ታምኖበታል። ታህሳስ 7 ቀን 2018 ዓ.ም ጠቅላይ ሚኒስትር ነሬንድራ ሞዲ እና ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት ከተፈረሙት 3 የመግባቢያ ስምምነቶች መካከል የዳታ ማዕከሉ ግንባታ አንዱ መሆኑ ካፒታል ዘግቧል። ጦርነት ይብቃ፣ ሰላማችን ያምጣልን። የራያ እናቶች በጦርነት አለቀን ሰላማችን ያምጣልን በማለት በእንዲህ መልኩ በምህላ ፈጣሪያቸውን ሲለምኑ አርፍደዋል። ትናንት በኢትዮጵያ ብሔራዊ ምርጫ ቦርድ በፖለቲካ ፓርቲነት የተሰረዘው ህወሓት የሚመሩት ዶክተር ደብረጽዮን ገብረ ሚካኤል የራያ ዞን አመራሮችን አፍርሰን ዞኑን በኃይልን እንቆጣጠራለን ማለቱን ተከትሎ የተቆጣው የራያ ህዝብ በዛሬው ቀን በዞኑ ዋና ከተማ በሆነው በማጨው ከተማ የተቃውሞ ሰልፍ አካሂደዋል። ሰላም ውድ የዛታ ሚዲያ ቤተሰቦች፣ ለዛሬ ይዘንላችሁ የመጣን መረጃ እነዚህ ይመስላሉ። ቪዲዮውን ላይክ በማድረግ ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ።